የአንድ የ25 ዓመት ወጣት ስራ ፈጣሪ መሆን የሚፈልግ ሰው ምን አይነት መጽሐፎችን ማንበብ አለበት የሚለውን በጥቂቱ ላሳያችሁ። እነዚህ የምታያቸው መጽሐፍቶች the first one 0 to 1 የሚለው እንዴት አንድን ነገር በራሳችሁ ወይ መፍጠር እንደምትችሉ ማለትም ኦልሬዲ የተፈጠሩ ነገሮች ሊሆኑ ይችላሉ ወይም ደግሞ አዲስ ነገር እንዴት መፍጠር ይቻላል የሚለውን ነው ይሄ መጽሐፍ የሚያሳየው። ምክንያቱም the best way ራሳችሁን ሆናችሁ የሆነ ነገር መሸጥ የምትችሉበት መንገድ ላይክ አዲስ ነገር ኢንትሮዲዩስ በማድረግ ከአለው ማርኬት ተለይታችሁ እናንተ መታየት የምትችሉበት መንገድ ይሄ መጽሐፍ ያስተምራችኋል። ሁለተኛውና በጣም የምወደው መጽሐፍ the 10 million offer የሚለው መጽሐፍ ነው። ይህ መጽሐፍ ደግሞ እንዴት አድርጋችሁ ኦፈር ክሬት ማድረግ ትችላላችሁ፣ እንዴት ሰው እምቢ ሊለው የማይችለውን ኦፈር ክሬት ማድረግ ትችላላችሁ የሚለው ነው ይሄ መጽሐፍ የሚያሳያችሁ። ይሄም በጣም በአሌክስ ሆርሞዝ የተጻፈ መጽሐፍ ነው። በጣም ቤስት ቡክ ነው። ይሄ ደግሞ የተለያዩ ቢዝነስ ላይ ያላችሁ ሰዎች እንዴት ኦፈር ክሬት ታደርጋላችሁ፣ እንዴት ሰው እምቢ ሊለው የማይችለው ነገር ልትሰጡት ትችላላችሁ የሚለው ይሄ መጽሐፍ በደንብ አድርጎ ያሳያችኋል። third one ደግሞ the .com secret የሚል መጽሐፍ ነው ማለት ነው። ይሄ መጽሐፍ በረስል ብራውንስ የተጻፈ ሲሆን እንዴት ኦንላይን ላይ ፕሬዘንሳችሁን መገንባት ትችላላችሁ፣ ኤጁኬሽን ሊሆን ይችላል፣ ሶሻል ሚዲያ፣ እንዴት ኦንላይን ፕሬዘንሳችሁን ልትገነቡ ትችላላችሁ፣ እንዴት አድርጋችሁ በቃ ሰው ራሳችሁን ሰው ጋር ተደራሽ ማድረግ እንደምትችሉ the underlying playbook for growing your company ኦንላይን ድርጅታችሁን እንዴት ኦንላይን ማሳደግ ትችላላችሁ የሚለው ደግሞ በዚህ መማር ትችላላችሁ ማለት ነው። እነዚህ መጽሐፎች ግዴታ ማንበብ አለባችሁ። ፊውቸራችሁ ማሳደግ ኢንተርፕረነር ማይንድሴት ላላችሁ ሰዎች አይ ሪኮመንድ ዩ በደንብ እነዚህ መጽሐፎች። ከነዚህ ውጭም የተለያዩ መጽሐፎች አሉ። ብዙ የመጽሐፍ ኮንተንት የሚሰሩ ዩቲዩብ ኮንተንት ክሬተሮች አሉ እንደ ኪራ፣ እነሱ መመልከት ትችላላችሁ። ጀስት እኔ ግን ፐርሰናሊ ተመችኝ ሪኮመንድ አደርጋቸዋለሁ ማለት ነው። ኤኒዌይስ የተለያዩ ቁም ነገር ማየት የምትፈልጉ ሰዎች ይህን ፔጅ ሰብስክራይብ ታደርጋላችሁ። ለኔክስት ታይምም አሪፍ ቪዲዮችን አብረን እንሰራለን ማለት ነው።